ሰላም ጤና ይስጥልኝ ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስና በጣም ጠቃሚ ነው ባልኩት ሐሳብ ወደ እናንተ ልደርስ መጥቻለሁ። ታዲያ አብራችሁኝ እንድትቆዩና ይህንን ቪዲዮ ላይክ እንዲሁም ለሌሎችም እንዲደርስ ሼር እንድታደርጉ ስል በትህትናና በአክብሮት ጠይቃችኋለሁ። ደግሞ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ የሆኑ ዘንድ ጠይቃችኋለሁ። አብራችሁኝ ቆዩ። እውቀት ኃይልን ይሰጣችኋል፣ ማንነታችሁ ግን ያስከብራችኋል። በሰዎች ዘንድ መከበር ከፈለግን እንዲያከብሩን መጠየቅ የለብንም። ምክንያቱም መከበር ከፈለግን በመጀመሪያ ማንነታችንን ነው ማስተካከል ያለብን። በዚህ ምድር ላይ ሰዎች ሁለት ነገርን በሕይወታቸው ዘንድ አጥብቀው ይፈልጋሉ፣ በሰዎች ዘንድ መወደድንና መከበርን። የሚያሳዝነው ነገር ግን እዚህ ምድር ላይ በጣም ጥቂቶቹ ናቸው እነዚህን ሁለት ነገሮች ማግኘት የቻሉት። ማለትም በሰዎች ዘንድ ተወደው እንዲሁም በሰዎች ዘንድ አክብሮትን ያገኙ። በማህበረሰቡ ዘንድ ሳትከበሩ መኖር በጣም ከባድ ነገር ነው። በህብረተሰቡ ዘንድ የማይከበር ሰው ምንም ዋጋ የለውም። ምክንያቱም በማህበረሰቡ ዘንድ እንደዚህ አይነት ሰዎች ጠቃሚ ናቸው ተብሎ አይታሰብም። በማህበረሰባችን ዘንድ ለመከበር በጣም ብዙ ጥረትና ጊዜን ይፈልጋል። ለመከበር ምንም እንኳን ብዙ ጊዜን ቢፈጅም ክብራችሁን ግን ለማጣት በጣም ጥቂት ደቂቃዎች በቂ ናቸው። ስለዚህ ዛሬ ስኬታማና ሀብታም ብቻ ሳይሆን በማንነታችን እንድንከበር የሚረዱንን 5 ወሳኝና ጠቃሚ ያልኳቸውን ምክሮች ወደ እናንተ አደርሳለሁ። ታዲያ እነዚህን ወሳኝ ጠቃሚ ምክሮች ወደ እናንተ ሳደርስ እናንተም ቪዲዮን ላይክና ቻናሉን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አንደኛ፣ ራሳችሁን ከማንም በላይ አስበልጣችሁ አክብሩ። ራሳችሁን ከማንም በፊት ስታከብሩ ነው በሰዎች ዘንድ መከበር የምትጀምሩት። ለምሳሌ እንግዳ ወደ ቤታችሁ ሲመጣ ቤታችሁ ንጹህ ከሆነ ላለማቆሸሽ ይሞክራል። የቆሸሸ ቤት ውስጥ ግን አንድ ሰው ከገባ ቤቱን ስላለማቆሸሽ አይጨነቅም። አየህ፣ በሰዎች ዘንድም ለመከበር ከፈለግ ራሳችሁን መጀመሪያ ልታከብሩ ያስፈልጋል። አያችሁ፣ በቅድሚያ በሰዎች ዘንድ መከበር ከፈለጋችሁ መጀመሪያ ማድረግ ያለባችሁ ራሳችሁን ማክበር ነው። ሰዎችም ራሳችሁን እንደምታከብሩ ልብ ማለት ሲጀምሩ እናንተን በጣም ማክበር ይጀምራሉ። ውስጣችን በሚሰማን ስሜት ነው ወደ ገሃዱ ዓለም ማንጸባረቅ የምንችለው። ስለዚህ ለራሳችን ያለን አስተሳሰብ እንዲሁም ለራሳችን ያለን ክብር፣ በተጨማሪ ደግሞ ለራሳችን ያለን መውደድ ከፍ ካለ እኛንም በሕይወታችን ውስጥ የሚያጋጥሙን ሰዎች እኛን የሚያከብሩን፣ እኛን የሚወዱን እንዲሁም እኛን የሚረዱን ሰዎች ይሆናሉ። ራሳችሁን ስታከብሩ በራስ መተማመናችሁ ይጨምራል። በራስ መተማመን ማለት እኔ ከእንትና አበልጣለሁ ወይም ከእንትና የተሻልኩ ነኝ ብሎ ማሰብ አይደለም። ራሳችሁን ከማንም ጋር ሳይሆን ከትናንታችሁ ከራሳችሁ ጋር ማነጻጸር ማለት ነው። ሁሉም ሰው የተለያየ ነው፣ እንዲሁም የተለያየ ዓላማና የተለያየ ግብ ነው ያለው። ስለዚህ ራሳችሁን ከማንም ጋር አታነጻጽሩ። ለራሳችሁ ያላችሁን ክብር ጨምሩ። ሁለተኛው ወሳኝና ጠቃሚው ምክር ይቅርታ መጠየቅን አቁሙ። ጥፋት አጥፍታችሁ ወይም አንድን ሰው አስቀይማችሁ ይቅርታ ካላችሁ በኋላ ያ ሰው መናደዱን ከቀጠለ እዛው ጋር ይቅርታ መጠየቃችሁን አቁሙ። እነዚያ ሰዎች ንዴታቸውን እንዲቆጣጠሩና እንዲረጋጉ እናንተም በጸጥታና በዝምታ አግዟቸው። እነርሱ ለብቻቸው ያሰላስሉ። ምክንያቱም እናንተ በተደጋጋሚ ይቅርታ በጠየቃችሁ ቁጥር ያ ነገር ለእነርሱ ልመና እየሆነ ይመጣል። እነርሱ ደግሞ እየተለመኑ እንደሆነ ከተሰማቸው የእናንተ ክብር ዝቅ እያለና እየቀነሰ ይመጣል። በዚህ ምክንያት እናንተ በእነርሱ ዘንድ ያላችሁ ቦታ ዝቅ ማለት ይጀምራል። ያ ሰው በጣም የምትፈልጉትና ጠቃሚ ሰው ከሆነ ይቅርታ በሉት፣ ነገር ግን አታብዙት። ምክንያቱም ይቅርታም ሲበዛ ልመና ስለሚሆን። እናንተ
አንዴ ከልባችሁ ይቅርታ ብላችሁ ዞር ስትሉ እነርሱ ይደነግጣሉ፣ ለእናንተም ያላቸው ስሜት ከፍ ይላል። ይህ አብዛኛው ሰዎች ላይ የሚታይ ነገር ነው። እባካችሁን አብዝታችሁ ይቅርታን አትጠይቁ። አንዴ ይቅርታ ከጠየቃችሁ በኋላ ከእነርሱ ጋር ዞር በሉ። ሶስተኛ፣ ትኩረታችሁን ዓላማችሁ ላይ አድርጉ። ታዋቂው የፊልም ባለሙያ ብሩስ ሊ እንዳለው ትኩረት የሁሉም ከፍተኛ ችሎታዎች መነሻ ነው ወይም መጀመሪያ ነው ሲል ተናግሯል። በዚህ ምድር ላይ ትኩረታችሁን ዓላማችሁ ላይ እንደማድረግ የሚያስከብር ነገር የለም። ዓላማው ላይ ትኩረቱን ያደረገን ሰው ማንም ሰው ሊያዘናጋው አይችልም። በሕይወቱ ምን መቅደምና ምን መዘግየት እንዳለበት በሚገባ ጠንቅቆ ያውቃል። ለአልባሌና በሰዎች ዘንድ ትኩረት ለሚሰጥባቸው ነገሮች ጊዜ የለው። ጊዜውን በአግባቡ እንዲሁም በሚገባ ይጠቀማል። በሰዎች ዘንድም አመኔታን ያገኛል። በዚህ መንገድ በሰዎች ዘንድ በሚገባ መከበር ትችላላችሁ። አራተኛ፣ ሰዎችን ስታከብሩ ትከበራላችሁ። ለእያንዳንዱ ተግባር እኩልና ተቃራኒ የሆነ መልስ አለ። ስለዚህ መከበር ከፈለጋችሁ እናንተ በመጀመሪያ ሰዎችን አክብሩ። ሰዎች እንዴት ነው እናንተን እንዲያከብሯችሁ የምትፈልጉት? ልክ እንደዚያው እናንተ በሰዎች ዘንድ መከበር እንደምትፈልጉት እናንተም ሰዎችን አክብሩ። ሰዎችን አውርዳችሁና ዝቅ አድርጋችሁ የምታዩ ከሆነ ከነርሱ ምንም አይነት ክብርን እንዳትጠብቁ። አምስተኛውና ዋነኛው እንዲሁም ወሳኙ ልትከበሩ የሚያደርጋችሁ ወይም በሰዎች ዘንድ ከበሬታን የሚያስገኝላችሁ ነገር ቃላችሁን ጠብቁ። ላገኛችሁት ሰው ሁሉ ቃላችሁን አትስጡ። ቃል ከሰጣችሁ ግን ለቃላችሁ እስከ መጨረሻው ድረስ ታማኞች ሁኑ። ማንንም በውሸት አትሸንግሉ። የውሸት ቃልም ለሰዎች አትስጡ። ሁልጊዜ በቃላችሁ መሠረት ተገኙ። ይህ በሰዎች ዘንድ እንድትከበሩ ያደርጋችኋል። ይህ ሰው እኮ የቃል ሰው ነው ያስብላችኋል። ይህንን የምታደርጉት ግን ለመከበር ብቻ ብላችሁ እንዳይሆን። አለማዋሸትን ወይም ውሸትን አለመውደድ ማንነታችሁ አድርጉት። ማንነታችሁ ሲሆን ደግሞ ትከበራላችሁ። ማንም ሰው እንደ ውሸታምና እንደ አጭበርባሪ መታየትን አይፈልግም። ምክንያቱም በዚህ ምክንያት በሰዎች ዘንድ መከበርን ያጣል። ስለዚህ የቃል ሰዎች ሁኑ፣ ቃላችንን እንጠብቅ። በዚህም እኛም እንከበራለን። ውድ ቤተሰቦቼ ሕይወታችንን በስርዓት ለመምራትና በሰዎች ዘንድ ለመከበር በራስ መተማመናችን ከፍ ማለት አለበት። ይህች ዓለም በፍጥነት እየተንቀሳቀሰች ነው። ውሳኔዎችም በፍጥነት ይደረጋሉ። በዚህች ዓለም ውስጥ እየኖርን ራሳችንን አሳንሰን ማየት ትልቅ ቅጣት ነው። አብዛኞቻችን ግን ይህንን እያደረግን ያለነው። በምናወራበት ሰዓት ደካማ ሆነን እንቀርባለን። በዚህ ምክንያት ደግሞ በሰዎች ዘንድ ከበሬታ የሚባለውን ነገር እስከ መጨረሻው ድረስ እናጣለን። የሰውነታችን ቋንቋ ወይም ከአፋችን የሚወጣው አንድ ቃል በሰዎች ፊት ክብርን ሊያሳጣን ወይም ደግሞ ክብርን እንድናገኝ ሊያደርገን ይችላል። ታዲያ በዛሬው ቪዲዮ የነገርኳችሁን 5 ወሳኝ ነጥቦችን በሕይወታችሁ ዛሬውኑ መተግበር ጀምሩ። እናንተ በሰዎች ዘንድ መከበር የምትፈልጉ ከሆነ ማለት ነው። ታዲያ እነዚህን ነገሮች ስታደርጉ ግን ሰዎች እንዲያከብሯችሁ ብቻ ሳይሆን እነዚህ ነገሮች የራሳችሁ ማንነት መሆን ስለሚገባቸው። በተለይ ደግሞ 5ኛው ቤተሰቦቼ ቃላችሁን መጠበቅ በሚገባ አለባችሁ ብዬ አምናለሁ። ምክንያቱም ቃል የእምነት ዕዳ ነው አይደል የሚባለው። ታዲያ ቤተሰቦቼ ቃላችሁን እስከ ሕይወታችሁ ፍጻሜ ድረስ መጠበቅ ይገባችኋል። ቃል የእምነት ዕዳ ነው። ውድ ቤተሰቦቼ ዛሬ በተለየ ሐሳብ ወደ እናንተ መጣሁ። በሰዎች ዘንድ እንድትከበሩ የሚያደርጓችሁን 5 ወሳኝ ነጥቦችን አደረስኩኝ። እነዚህን ነገሮች በድጋሚ እንድታደርጉትና እንድተገብሩት ጠይቃችኋለሁ። ይህ ኢነርጄቲክ ሚዲያ ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ይህን ቻናል ላይክ እያደረጋችሁ ለሌሎች ደግሞ እንዲደርስ ሼር በማድረግ ትብብራችሁን እንድታሳዩኝ ስል በአክብሮት ጠይቃለሁ። ለቻናሉ አዲስ የሆናችሁ ደግሞ የደውሏን ምልክት በመንካት ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጠይቃችኋለሁ። ይህ ኢነርጄቲክ ሚዲያ ነው። ሰላም ቆዩ።